አይ ጋይስ እንዴት ናችሁ? ኤፕሪል 25 ላይ የተደረገውን የኤምኤምኤ ውድድር እንግዲህ አይታችሁታል። ብዙ ደሳስ የሚሉ ፋይቶች ነበሩ፣ ብዙ የተለያዩ ነገሮች ነበሩ። በሀገራችን ደረጃ ተደርጎ የማይታወቅ ነበረ ኤምኤምኤ ውድድር። ጆኒ ከነቃተሊና ውድድር ተወዳድረው ነበረ እና አሁን ደግሞ ሁለተኛው ደግሞ ውድድር አለ ተብሏል። ቀኑ ሐምሌ 25 ነው የሚደረገው ተብሏል። መጀመሪያ የፕሬስ ሪሊዛቸው ቀን ነሐሴ 2 ነበር ተብሎ የነበረው። እሱ ደግሞ ማስተካከያ የተደረገበትና ወደ ሐምሌ 25 ወደዚህ ጠጋ ብሏል። ያ ማለት አሁን በኋላ ቢበዛ 2 ወር አካባቢ ነው የቀረው ማለት። ዛሬ ይህን ቪዲዮ በሚቀርጽበት ጊዜ እንኳን ግንቦት 23 ነው። ግንቦት 23 ከሆነ ሰኔና ሐምሌ ነው ያለው። ኤግዛክትሊ 2 ወር አካባቢ ነው የቀረው ማለት ነው እና የዚህ ውድድር ዝግጅቱ እየተደረገ እንደሆነ አሳውቀዋል። ኢቲኤፍሲ 2 ላይ ወይ ደግሞ ኢቲኤፍሲ 02 ላይ ደግሞ ማን እንደሚወዳደሩ ሙሉ በሙሉ ግልጽ ተደርጎ ተነግሯል። ከዛ ውስጥ ግን አሁን ላይ በግልጽ ከታወቁት ውስጥ ማን እንደሚወዳደሩ ከማን ጋር እንደሚወዳደር በግልጽ የተነገረ ስለሆነ እሱን አብረና ያለን አብራችን ቆይ። እንግዲህ በዚህኛው ውድድር ላይ ደግሞ ከሚደረጉ ውድድሮች መካከል አንደኛው ሞይታይ እና ቦክስ አለበት። ሞይታይ ላይ ባለፈው በመጀመሪያው በኢቲኤፍሲ 01 ውድድር ላይ በነበረው የሞይታይ ውድድር ዋናው ስቴክ የነበረው ውድድር ላይ ረቢቅ ከዱሬሳ ያደረጉት ውድድር ይታወሳል። ረቢቅ ዱሬሳ እንዴት አድርጎ እንዳሸነፈው እንዴት አድርጎ ኖካውት እንዳደረገው ምናምን የምናውቀው ነው። ያያችሁ ሰዎች አትሊስት ታውቁታላችሁ። በዚህኛው ውድድር ላይ ደግሞ ለረቢቅ ተወዳዳሪ ከሱዳን መጥቶለታል ማለት ነው። ለረቢቅ የመጣለት ሱዳናዊ ተወዳዳሪ 2 ጊዜ የዓለም ሻምፒዮን ስለሆነ ረቢቅ ይህንን ተወዳዳሪ በኢቲኤፍሲ 02 ላይ ማሸነፍ የሚችል ከሆነ ረቢቅ ወርልድ ሻምፒዮን ይሆናል ማለት ነው። የእሱን ቀበቶ ይቀበሏል ማለት ነው። ስለዚህ ወርልድ ሻምፒዮን መሆን የሚችል ይሆናል ማለት ነው። ምን ተባለ፣ እነማን ናቸው ታወቁ የሚሉትን አብረና ያለን አብራችሁ በሞይታይ በፕሮፌሽናል ፋይት ከሱዳን አቻው ጋር ረቢቅ ይጫወታል። የሱዳን አቻው የ2 ጊዜ የወርልድ ሞይታይ ቻምፒዮን ነው። ረቢቅ ልጅ ካሸነፈው ቤልቱን ይቀበለውና የወርልድ ቻምፒዮን ይሆናል ማለት ነው። ሞይታይ በሀገሩ ረቢቅም ኢትዮጵያ ታግዛለች። ኢትዮጵያ ሕዝብ ያግዛል። ማሸነፍ አለብህ እኛንም ጨምሮ የሞይታይ ወርልድ ቻምፒዮን ይሆናል ማለት ነው። እንግዲህ እንደሰማችሁት ነው እንዳያችሁት ነው እና እያለ ያለው ነገር ምንድነው? ኢትዮጵያ ታግዛለች ነው። የኢትዮጵያ ሕዝብ ያግዛል ነው። በቃ በርታና ወጥር ተዘጋጅ ነው እያለ ያለው እና ረቢቅ ከሱዳን ተወዳዳሪው ጋር ይወዳደራል። እሱም ማሸነፍ የሚችል ከሆነ ረቢቅ ወርልድ ሻምፒዮን ይሆናል ማለት ነው። በተቃራኒው ያኛው 2 ጊዜ ወርልድ ሻምፒዮን ስለሆነ እሱ ረቢቅ ይህንን ማሸነፍ የሚችል ከሆነ ረቢቅ ወርልድ ሻምፒዮን ይሆናል ማለት ነው። ሁለተኛው ውድድር ደግሞ እዚህ ውድድር ላይ ይደረጋል ተብሎ የታሰበው የቦክስ ነው። እንግዲህ እስካሁን ድረስ ግልጽ ወጥተው ከተነገሩት ማለት ነው ከማን ይጫወታል ከሚሉት ውስጥ ማለት ነው። ከነኛ ውስጥ እንግዲህ መስፍን ብሩ ይታወሳል። መስፍን ብሩ በመጀመሪያው የኢቲኤፍሲ ውድድር ላይ ኤርሚያስን እንዴት አድርጎ ኖካውት አድርጎ እንዳሸነፈው ከዛ በኋላ ስለነበራቸው ፍቅር፣ መከባበር ኢቭን ሪንግ ውስጥ ያሳዩት መከባበርን ጨምሮ የነበራቸው ከሪንግ ውጭም ከውድድሩ በኋላም የነበራቸውን ፍቅር አይተንበታል። አሁን መስፍን ደግሞ ከዩጋንዳ ነው ተወዳዳሪ የሚመጣለት ማለት ነው። አያችሁ ምሳሌ መጀመሪያ በሀገራችን ነበር ውድድሩ የተደረገው። ከሀገራችን በኋላ ደግሞ ወደ ውጭ ሀገር መውጣት ጀምረናል። ወደ ውጭ ሀገር ሲባል ኦፍኮርስ ከኢትዮጵያ ውጭ ከሆነ ውጭ ነው ውጭ ስለሆነ ነው። አፍሪካ ሲባል ብዙ ጊዜ ውጭ ሀገር ተብሎ ስለማይታሰብ ነው ይሄን ያልኩበት ምክንያት እና አሁን ለረቢቅ ከሱዳን መጣለት፣ ለመስፍን ደግሞ ከዩጋንዳ መጥቶለታል። መስፍንም ይህንን ተጫዋች ማሸነፍ አለበት ማለት ነው እና ምን እንደተባለ አብረን እንስማ። በቦክስ መስፍን ብሩ ከዩጋንዳው ተጫዋች ጋር የዋባ ቤልት ያለው ተጫዋች ነው። ለመስፍን ብሩ ትልቅ እድል ነው። ማሸነፍ አለበት። ኢትዮጵያ ታግዛለች። መስፍን ብሩ ሬዲውን ይህን ሰውዬ ቤልትን መቀማት አለብህ። 6 ዙር ይጫወታል። ሴሚ ፕሮፌሽናል ነው። እንደሰማችሁት ነው እንግዲህ መስፍንም ቢሆን እንግዲህ ይሄን ሰውዬ ቤልቱን እንዲቀማ ነው እየተጠበቀ ያለው እና ቤልቱን ቀማው ማለት የእሱን ታይትል ነው እሱ የሚወስደው ማለት ነው። ስለዚህ መስፍኔ በተቻለ መጠን አሁን እንግዲህ በደንብ ተዘጋጅቶ በደንብ ይሄን ሰውዬ ፋይት አድርጎ ቤልቱን እንዲቀማው ነው እቅድ እየተደረገ ያለው እና በደንብ እንዲዘጋጅ ነው እኔም ፐርሰናሊ ሪኮመንድ ላደርግ የምችለው። አይ ነው እኔ ሪኮመንድ ባላደርግም እሱ የተዘጋጀ ነው። በጣም ኤሊት የሆነ ቦክሰኛ ስለሆነ ኦልዌይስ ሬዲ ነኝ ነው እያለ ያለው እና ሰሞኑን ራሱ ቦክስ ፌዴሬሽን የተደረገ ውድድር ስለነበረ እዛ ላይ እንዴት ፋይት ሲያደርግ እንደነበረ እንዴት ሲለባለብ እንደነበረ እኔ አይቻለሁ። ፐርሰናሊ የተቆራረጡ ቪዲዮዎቹንም አይቻለሁ፣ የተወሰኑትንም ደግሞ አይቻቸዋለሁ እና መስፍኔ አይ ሆፕ ያሸንፋል ብዬ አስባለሁ። ያኛው ሰውዬ እንዴት እንደተወዳደረ ምን አይነት ብቃት እንዳለው ባናይም እንግዲህ በምናውቀው ልክ መስፍንን ስለምናውቀው መስፍኔ ያሸንፋል ብዬ ነው የማስበው። መስፍኔ መልካም እድል ይሆንልህ። ከዛ በተጨማሪ እንግዲህ እዚኛው ኢቲኤፍሲ 02 ውድድር ላይ እንግዲህ ከባለፈው ውድድር ትኖራለች ተብሎ የታሰበ ግን ደግሞ ያልነበረ አሁን
አሁንም ራሱ በትልቅ ተስፋ ያለን እንግዲህ ይኖራል ብለን ተስፋ የምናደርገው መካከል የሴቶች ውድድር ነው። ከዛ ውስጥ ዛሃራ ትጠቀሳለች። ዛሃራ የአዳማዋ ልጅ ትታወቃለች። የሞይታይ ውድድር ነው የምታደርገው። ሞይታይ ውድድር እንግዲህ ታይላንድ ሄዳ እንዴት እንደለበለበቻቸው አይተናል። ልጅቷን ጠብጠባን ያሸነፈቻት ማለት ይቻላል። እና እዚኛው ላይ ደግሞ ትሳተፋለች ተብሎ ይጠበቃል። እንግዲህ እሷን እንግዲህ እኔ ገጥማለሁ የሚል በግልጽ ወጥቶ የሚናገሩ ሰዎች ቲክቶክ ላይ እዚህም እዛም ሊኖር ይችላል። ግን እንግዲህ አዘጋጆቹ እንትና ከዛሃራ ጋር ትጫወታለች የሚል ኤክስክሉሲቭ የሆነ ግልጽ የሆነ ነገር የተናገሩት ነገር ስለሌለ እንትና ከዛሃራ ጋር ትጫወታለች ብሎ ለመናገር ቢከብድም ግን ደግሞ ዛሃራ እንደምትጫወት ነው ብዙ ሰዎች እየተናገሩ ያሉት። እና ማን ከማን ጋር የሚጫወት ይመስላችኋል? ኮመንት ላይ አሳውቁኝ። እናንተ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ምን ተባለ ስለ ዛሃራ እና ስለ ተወዳዳሪዋ ምን ተባለ የሚለውን አብረን እንሰማለን ማለት ነው። ኦኬ ጋይስ፣ ሐምሌ 25 በሀገራችን ለሁለተኛ ጊዜ የሚደረግ ትልቅ የፋይት ውድድር እንዳለ ታውቃላችሁ ብዬ አስባለሁ። አድዋ ግራንድ ፋይት ናይት ሁላችንም በጉጉት የምንጠብቀው ፋይት ነው። በዚህ ፋይት ላይ የመጀመሪያዋ ሴት ኢንተርናሽናል ሞይታይ ፋይተር ዛሃራ የአዳማዋ ጀግኒት በዚህ ሳምንት በታይላንድ ላይ ያደረገችውን ጫወታና ጥበብ ታይላንዷ ሴትዮ ጋር ባደረገችው ፋይት አይታችኋል ብዬ አስባለሁ። በዚህ ፋይት ላይ ዛሃራ አለችባት። ከእሷ ጋር የሚገጥመው ማን እንደሆነ እስካሁን አልታወቀም። ከዛሃራ ጋር ገብታ አሪፍ ጫወታ ልታሳይ ትችላለች። አጓጊ ሊሆን ይችላል። በዛሃራ አቅምና ልምድ እና እስኪል ልክ ያለች ሴት እሷን ብትገጥም አሪፍ ነው የምትላትን ሴት ኮሜንት ላይ ሜንሽን ታደርጉልኛላችሁ ማለት ነው። በቀጣይ ሄጄ ዛሃራን ለመግጠም አቅሙ ብቃቱ እንዳላት ዝግጁ እንደሆነችና ራሷ እንደምትፈልግ ይህንን ፋይት ከዛሃራ ጋር ፋይት ማድረግ እንደምትፈልግና ለምን እንደምትፈልግ እንጠይቃለን ማለት ነው። ያው እንግዲህ እንደሰማችሁት ነው። ለዛሃራ እኔ ነኝ ፋይት ማድረገው ተብሎ በግልጽ እየወጡ የሚናገሩ በጣም ብዙ ሴቶች አሉ። ግን ደግሞ አዘጋጆቹ እንትና ነች ወይ ደግሞ እሷ ነች ከዛሃራ ጋር ፋይት የምታደርገው ተብሎ በግልጽ ስላልተነገረ ዲፋይንድ የሆነ ተጫዋች አልተገኘም። እንግዲህ እስካሁን ድረስ ኦር አልተገኘም ማለት አልተወሰነላትም ማለት ነው። እና ማን ነው ከእሷ ጋር ፋይት የሚያደርገው የሚለውን አብረን የምናየው ይሆናል። ላይክ እና ሼር ማድረጋችሁ እንዳትረሱ። ከምንም በላይ ደግሞ ኢቲኤፍሲ 02 ላይ ደግሞ ዋናው ፋይት ይሆናል ተብሎ የሚታወቅ ደግሞ እየተጠበቀ ያለው የጆኒ የመጀመሪያው የኢቲኤፍሲ 01 የመጀመሪያው አሸናፊ የኤምኤምኤ ውድድር አሸናፊ የነበረው ጆኒ ከሴዶ ጋር የሚያደርጉት ፋይት ይጠበቃል። እና ሴዶና ጆኒ ምንም የሚያደርጉ ይመስላችኋል? እንግዲህ ባለፈው ኢንዶሚ ምናምን ተብሎ በጣም ብዙ ነገር ተወርቶ ነበረ። የንቃተ ህሊና ፋይት ማለት ነው። ሴዶንስ ምን የሚሆን ይመስላችኋል? ኮመንት ላይ ያሳውቁኝ። ስለሱም እንደተባለ ከጌች እንሰማለን ማለት ነው። በአድዋ ፋይት ናይት የሚደረገው የፋይት ካርድ ሴዶ ከጆኒ በኤምኤምኤ ሜን ካርድ እንደሰማችሁት ነው። እንግዲህ የባለፈው የኤምኤምኤ ውድድር በአጠቃላይ ደግሞ የኢቲኤፍሲ ውድድር 01 ውድድር በአጠቃላይ መድን ግራንድ ፋይት ናይት ነበረ ተብሎ የነበረው እና በዚህኛው ደግሞ ኢቲኤፍሲ 02 ላይ ደግሞ ሙሉ በሙሉ አግሪመንት አድርገዋል። አድዋ ፋይት ናይት ነው የሚባለው። ስለዚህ የአድዋ ፋይት ናይት ሜይን ካርድ የሚሆነው ሴዶ ከጆኒ የሚያደርጉት ፋይት ነው ማለት ነው። ምን የሚፈጠር ይመስላችኋል? ሪሊ ሴዶ እንደዛ እንደሚፎክረው ጆኒን የሚያሸንፈው ኦር ደግሞ የሚገዳደረው አይነት የሚፎካከረው አይነት የሚሆን ይመስላችኋል? ምን የሚፈጠር ይመስላችኋል? ኦሬልስ ደግሞ ጆኒ እንደለመደው እንግዲህ ሄዶ እንቅ አድርጎ ሲጤጥ አድርጎ ከጨዋታው ውጭ የሚያደርገው ይመስላችኋል? ወይስ እንደ ንቃተ ህሊና በ5 ሰከንድ ላጥ አድርጎ የሚያስወጣ ይመስላችኋል? ምን የሚፈጠር ይመስላችኋል? እስቲ ኮመንት ላይ ያሳውቁኝ። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ ደግሞ ቀጣይ ተወዳዳሪዎች እነማን ናቸው፣ ማን ከማን ጋር የሚወዳደረው የሚለውን አሳውቃቸዋለሁ። ፒስ አውት።